ቤተክርስቲያናችን የልኡካን ቡድን ከሰላም ሚኒስትሩ አቶ መሐመድ እንድሪስ ጋር ከሚኒስትር ዴኤታው ከዶክተር ኸይረዲን ተዘራ ከሚኒስቴር መስሪያ ቤቱ ከፍተኛ የሥራ ኃላፊዎች ጋር ተወያይተዋል። በውይይቱ ወቅት ብፁዕ አቡነ ሳዊሮስ፣ ብፁዕ አቡነ ዲዮስቆሮስ በምስራቅ አርሲ በአስኮ በሸርካ በሆንቆሎ ዋቢ ወረዳዎች በኦርቶዶክሳውያን ወገኖች ላይ በደረሰው የህይወት ጉዳት በጥንታዊቷ ቤተክርስቲያን መቃጠል እጅግ ማዘናቸውን ገልጸው መንግስት የችግሩን ምንጭ አጣርቶ ዘላቂ መፍትሄ እንዲፈልግና በአካባቢው አስተማማኝ ሰላምን እንዲያሰፍን አጽንኦት ሰጥተው ገልጸዋል። አያይዘውም በአሁኑ ወቅት በችግሩ ምክንያት የተፈናቀሉ ወገኖች ወደ ቀያቸው የሚመለሱበትና መልሰው የሚቋቋሙበትን ስራ እንዲሰራ ወንጀል የፈጸሙት ሰዎች ለፍርድ ቀርበው ቅጣታቸውን እንዲያገኙ እንዲደረግ ጠይቀዋል። በውይይቱ ላይ የተገኙት ብፁዕ አቡነ ኤልያስም የምስራቅ አርሲ የጅግጅጋ አህጉረ ስብከት ሊቀ ጳጳስ በሀገረ ስብከታቸው የተከሰተውን ችግር በማስመልከት ዝርዝር መረጃዎችን በቁጥራዊ ማስረጃዎች አስደግፈው አቅርበዋል።